ሰላምን ጤናና ታላቅ ክብር ለእናንተ ይሁን። ዛሬ የምናደርገው ጉዞ ወደ ተፈጥሮ ጥልቅ ምስጢራት ነው። ወደ ምድር ማኅፀን ገብተን በሺዎች ዓመታት ግፊትና ሙቀት የተፈጠረውን የክብርና የግርማ ሞገስ መገለጫ የሆነውን አንድ አስደናቂ ዕንቁ እንፈትሻለን። ሳፋየር። ይህ ድንጋይ ተራ ጌጥ አይደለም። በጥንታውያን ነገሥታት ዘንድ የኃይል የጥበብና የመለኮታዊ ጥበቃ ምልክት ተደርጎ ይታይ ነበር። ከታላቁ እስክንድር እስከ ንግሥት ኤልሳቤጥ፣ ከጥንቷ ሮም ቄሳሮች እስከ ዛሬው ዘመን ቢሊነሮች ድረስ የሳፋየርን ያህል የሰውን ልጅ ልብ የማረከ ሌላ ዕንቁ የለም ማለት ይቻላል። ብዙዎቻችን ሳፋየር ሲባል በአእምሯችን የሚመጣው ያ ደመቅ ያለው ሰማያዊ ቀለም ብቻ ነው። ነገር ግን እውነታው ከዚህ እጅግ የጠለቀ ነው። ዛሬ በዚህ ልዩ ቪዲዮ ስለ ሳፋየር ድንጋይ ማንም የማይነግራችሁን ሳይንሳዊ ምስጢር፣ የተፈጥሮ ቀለማትን፣ በገበያ ላይ ያለውን እጅግ አስገራሚ ዋጋና ከሁሉ በላይ ደግሞ በገንዘባችሁ እንዳትታለሉ እውነተኛውን ሳፋየር በቤታችሁ መለየት የምትችሉባቸውን ሳይንሳዊ ዘዴዎች በዝርዝር እንመለከታለን። ለመጀመር ዝግጁ ከሆናችሁ ይህንን ቪዲዮ ላይክ በማድረግ የዛሬውን ጉዟችንን አብረን እንጀምር። ሳይንሳዊ ተፈጥሮና የተደበቀው ማንነት። ለመሆኑ ሳፋየር በሳይንሳዊ ዓለም ምንድን ነው? እንዴትስ ይፈጠራል? በማዕድናት ጥናት መሠረት ሳፋየር ኮረንደም ከሚባለው የአልሙኒየም ኦክሳይድ ክሪስታል የሚገኝ ዕንቁ ነው። ይህ ማዕድን በተፈጥሮ ንጹሕ በሚሆንበት ጊዜ ፍጹም ቀለም የለውም። ልክ እንደ ንጹሕ ውሃ ግልጽ ነው። ታዲያ ያንን አስደናቂ ሰማያዊ ቀለም ከየት ያገኘዋል? ምላሹ አስደናቂ ነው። ድንጋዩ በምድር እምብርት ውስጥ በሚሰራበት ጊዜ በከፍተኛ ሙቀት ውስጥ እያለ ጥቂት የማይባሉ የሌሎች ማዕድናት ቅንጣቶች ወደ ውስጡ ይገባሉ። ብረትና ቲታኒየም ከንጹሕ ኮረንደም ጋር ሲቀላቀሉ ተፈጥሮ አስደናቂ ስዕሏን ትስላለች። ድንጋዩን ማራኪና ጥልቅ ሰማያዊ ቀለም ትሰጠዋለች። እዚህ ጋር ግን ብዙ ሰው የማይኖረው አንድ ትልቅ የተፈጥሮ ምስጢር አለ። ይህ የኮረንደም ማዕድን መሬት ውስጥ እያለ ከብረት ይልቅ ክሮሚየም ከሚባል ማዕድን ጋር ከተቀላቀለ ቀለሙ ወደ ቀይነት ይለወጣል። ቀይ ሲሆን ግን ስሙ ሳፋየር መባሉ ይቀርና ሩቢ ወይም ሉል ተብሎ ይጠራል። ባጭሩ ሩቢና ሳፋየር የአንድ እናት ልጆች ናቸው። የአንድ ማዕድን ውጤቶች ናቸው። ልዩነታቸው የውስጣቸው ማዕድን የፈጠረው ቀለም ብቻ ነው። ከቀይ ቀለም ውጪ ያሉትን ሁሉም የኮረንደም ቀለማት ሳይንሱ ሳፋየር ብሎ ይጠራቸዋል። የሳፋየር ሌላው አስደናቂ ባህሪ ጥንካሬው ነው። በሳይንሳዊ የምሆስ ስኬል ላይ ሳፋየር የጥንካሬ ደረጃው 9 ነው። ይህ ምን ማለት መሰላችሁ? በዚህ ምድር ላይ ከአልማዝ ቀጥሎ እጅግ በጣም ጠንካራው ተፈጥሯዊ ቁስ ሳፋየር ነው። በአልማዝ ካልሆነ በቀር በሌላ በማንኛውም ስለታም ብረት፣ መስታወት ወይም ድንጋይ ሊጫር፣ ሊሰነጠቅ ወይም ሊቧጨር በፍጹም አይችልም። የጥንካሬው ዘላለማዊ ውበትን ሰጥቶታል። የሳፋየር ቀለማት። አሁን ደግሞ ወደ ቀለማቱ ዓለም እንግባ። ቅድም እንዳልኩ ሳፋየር ሰማያዊ ብቻ አይደለም። በተፈጥሮ ውስጥ የሚገኙ አስደናቂ የሳፋየር አይነቶች እንመልከት። ሮያል ብሉ። ይህ የሳፋየር ንጉሥ ነው። እጅግ ጥልቅ፣ ልብን የሚሰርቅ ደመቅ ያለ ሰማያዊ ቀለም ያለው ሲሆን በታሪክ ውስጥ የነገሥታት ቀለበት ማድመቂያ በመሆን አገልግሏል። ዛሬም ቢሆን በገበያ ላይ ከፍተኛውን ዋጋ የሚያወጣው ይህኛው ነው። ፓድ ፓርደሻ። ይህ ስም የመጣው ክሎትስ አበባ የሳንስክሪት ቃል ነው። በዓለማችን ላይ እጅግ ብርቅዬ ለማግኘት በጣም አስቸጋሪና እጅግ ውድ የሳፋየር አይነት ነው። ቀለሙ ሮዝ እና ብርቱካናማ ቀለም በአንድ ላይ የተቀላቀለበት ልክ እንደ ምሽት ጀንበር መጥለቅ አስደናቂ ውበት ያለው ነው። ቢጫ ሳፋየር ወርቃማ ጨረር የሚፈነጥቅ በብዙ ባህሎች ውስጥ የሀብት የብልጽግናና የዕድል መክፈቻ ተደርጎ የሚወሰድ ድንጋይ ነው። ኮከብ ሳፋየር። ይህ ተፈጥሮ ካዘጋጀቻቸው አስደናቂ ትዕይንቶች አንዱ ነው። በዚህ ድንጋይ ላይ ብርሃን ሲያርፍበት በውስጡ ባሉ ጥቃቅን ማዕድናት ምክንያት በድንጋዩ ወለል ላይ ባለ 6 ጨረር ፍጹም የሆነ የኮከብ ቅርጽ ይፈጠራል።
ብርሃኑ ስታንቀሳቅሱት ኮከቡ አብሮ ይንቀሳቀሳል። ይህንን ድንጋይ የተመለከተ ሰው በተፈጥሮ እጀ ጥበብ ሳይደነቅ አይቀርም። ኦሪጂናልን ሳፋየር መለያ ዘዴዎች። ውድ ተመልካቾቼ አሁን ወደ ዋናውና እጅግ አስፈላጊ ክፍል ደርሰናል። በገበያ ላይ ሳፋየር በጣም ውድ ከመሆኑ የተነሳ ብዙ አታላዮች ከመስታወት፣ ከፕላስቲክ ወይም ላብራቶሪ ውስጥ በኬሚካል ከተሰሩ ነገሮች የውሸት ሳፋየር እያዘጋጁ ሰውን ያታልላሉ። ታዲያ እውነተኛውን ሳፋየር ከሐሰተኛው እንዴት እንለያለን? የጌጣጌጥ ባለሙያ ጋር መሄድ ሳያስፈልጋችሁ በቤታችሁ ልታደርጓቸው የምትችሏቸው 4 ሳይንሳዊ ምርመራዎች እነዚህ ናቸው። አንደኛ፣ የትንፋሽ ፍተሻ። ድንጋዩን ወደ አፋችሁ አስጠጉና በላዩ ላይ እንፋሎት ልቀቁበት። ልክ መስታወት ላይ እንደምታደርጉት ማለት ነው። ድንጋዩ ላይ ጉም ወይም እንፋሎት ይፈጠራል። አሁን ሰከንዶችን ቁጠሩ። ድንጋዩ እውነተኛ ሳፋየር ከሆነ እንፋሎቱን በ1 ወይም በ2 ሰከንድ ውስጥ ወዲያውኑ በኖ ይጠፋል። ለምን? ምክንያቱም ተፈጥሯዊ ሳፋየር ሙቀትን የመምጠጥና የማሰራጨት ብቃቱ እጅግ ከፍተኛ ነው። ነገር ግን እንፋሎቱ ከ5 ሰከንድ በላይ ከቆየ ያ የያዛችሁት ድንጋይ ተራ መስታወት መሆኑን ወቁ። ሁለተኛ፣ የጭረት ፍተሻ። ቅድም እንዳልነው ሳፋየር ከአልማዝ ቀጥሎ ጠንካራ ነው። በእጃችሁ የብረት ቁልፍ፣ የግንባታ ሚስማር ወይም ጠንካራ ሳንቲም ይዛችሁ ድንጋዩን ለመዋጨር ሞክሩ። በኃይል ብትጫኑት እንኳ እውነተኛ ሳፋየር ላይ ምንም አይነት ጭረት አይፈጠርም። ነገር ግን ድንጋዩ ላይ ትንሽም ጥረት ወይም መላጥ ከታየ ያ ድንጋይ ፎርጅድ ነው። ሶስተኛ፣ የአየር አረፋዎችን መፈለግ። በጠንካራ ማጉያ መነጽር ካልሆነም በሞባይላችሁ ካሜራ ዙም በማድረግ የድንጋዩ ውስጠኛ ክፍል በጥልቀት ተመልከቱ። በድንጋዩ ውስጥ ፍጹም ክብ የሆነ የአየር አረፋዎች ካያችሁ ያ ድንጋይ ላብራቶሪ ውስጥ ቀልጦ የተሰራ መስታወት ነው። እውነተኛ ተፈጥሯዊ ሳፋየር በውስጡ ክብ አረፋ አይኖረውም። ይልቁኑ እንደ መርፌ ያሉ ቀጫጭን መስመሮች ወይም የተፈጥሮ ስንጥቆች ነው የሚኖሩት። አራተኛ፣ የብርሃን ነጸብራቅ ፍተሻ። በጨለማ ክፍል ውስጥ ሆናችሁ የሞባይል ፍላሽ መብራት በድንጋዩ ላይ አብሩበት። ድንጋዩ እውነተኛ ከሆነ ብርሃኑ አልፎ ሲወጣ የሚሰጠው የራሱን ሰማያዊ ነጸብራቅ ብቻ ነው። ነገር ግን ብርሃኑ ሲያልፍ የቀስተ ደመና አይነት ልዩ ልዩ ቀለማትን ካንጸባረቀ ድንጋዩ በኬሚካልና በመስታወት የተደባለቀ መሆኑን ያሳያል። ዋጋና የገበያ እውነታዎች። እንግዲህ ይህንን የመሰለ ውድ ዕንቁ ዋጋው ስንት ሊሆን ይችላል? የሳፋየር ዋጋ ልክ እንደ አልማዝ በ4 ሲስ ይወሰናል። እነሱም ከለር፣ ክላሪቲ፣ ከትና ካራት ናቸው። 1 ካራት ወይንም 0.2 ግራም እውነተኛ ሳፋየር እንደ ጥራቱ ደረጃ ከ$20 ጀምሮ እስከ $10,000 እና ከዛ በላይ ሊያወጣ ይችላል። በታሪክ ትልቁ የተባለውና የአዳም ኮከብ ተብሎ የሚጠራው ሳፋየር ክብደቱ 1404 ካራት ሲሆን ዋጋው ከ$100 ሚሊዮን በላይ እንደሚሆን ይገመታል። ይህ ድንጋይ በብዛት የሚገኘው በስሪላንካ፣ ማዳጋስከር፣ ካሽሚር እና አውስትራሊያ ሲሆን አሁን ላይ በምስራቅ አፍሪካ አካባቢዎች አዳዲስ የማዕድን መገኛዎች እየተገኘ ይገኛል። ውድ የቻናላችን ቤተሰቦች ስለ ሳፋየር ድንጋይ የነበረን ሰፊ ማብራሪያ ይህንን ይመስል ነበር። ተፈጥሮ በጉያ ውስጥ የደበቀችው እንደዚህ ያሉ ድንቅ ዕንቁዎች ሁልጊዜም ያስደምሙናል። እናንተ ከተመለከትናቸው የሳፋየር ቀለማት የትኛው ይበልጥ ወደዳችሁ? ሰማያዊ ወይስ ብርቅዬውን ፓት ፓርቲሻ? በኮመንት መስጫው ላይ አሳውቁኝ። የቪዲዮ ጠቃሚ መረጃ እንደሰጣችሁ ተስፋ አደርጋለሁ። ቪዲዮውን ከወደዳችሁት ላይክ ማድረጋችሁን፣ ለጓደኞቻችሁ ማጋራታችሁንና አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆኖን እንዳይረሱ።